ታዳጊ ህፃናትን ስታዩ ትናንት እናንተም እኛም ባገኘነው አጋጣሚ ስንጠይቃቸው ርዕያቸው መልካም ርዕይ የሰነቁ ተማሪዎች ዛሬ በእያንዳንዱ አካባቢ በእያንዳንዱ መንደር የኮባ መሳሪያ፣ የእንጨት መሳሪያ፣ የአገዳ መሳሪያ እየሰሩ ልምምዳቸው ግጭትና ጦርነት በጦርነት አዙሪት የመቆየት አባዜን ትናንት ምንድነው ራይ ዶክተር ምንድነው ፓይለት ምንድነው ይሄ ሲገልጹ የነበሩ ሲናገሩ የነበሩ ህፃናት ዛሬ ባልተገባ ሁኔታ ውስጥ ይገኛሉ። ማርከት አጠቅያለ ሀገሩን የጦርነትና የጦር መሳሪያ አንጋቾች ያደረገው የኦህዴድ ብልጽግናው አገዛዝ ወጣቶች እንዳይማሩና እንዳይሰሩም አድርጎም የህፃናት ትምህርት ቤቶችን በድሮን እያወደመም ነገር ግን ታዳጊዎችን ለውትድርና እየመለመለ ስለመሆኑ የራሱ የብልጽግናው ተቋማትም ሲገልጹት የኖሩት ጉዳይ ነው። ዛሬ አንድ የብልጽግና የፕሮፓጋንዳ ማዕከል ከመሆኑ በፊት ኢሰመኮም የ11 ዓመት ታዳጊ የአእምሮ ህመም ያለባቸው የሚጥል በሽታ ያለባቸው ሰዎች ጭምር ለውትድርና በመንግስት ተመልምለዋል የሚል ሪፖርትን ያወጣ እንደነበር የሚዘነጋ አይሆንም። በቅርቡ እንኳን በዛው በአማራ ክልል በጎጃም ቀጠና አደባባይ በተባለም አካባቢም የብልጽግናው አመራሮች ሁለተኛ ዙር ፓራ ኮማንዶ አባላትን አሰልጥነን አስመረቀን በሚል በይፋዊ ገጻቸው ላይ ያስተዋወቁት ምስል መነጋገሪያ ነበር። ፋኖን ትደመስሳላችሁ፣ ጽንፈኛውን ትዋጋላችሁ በሚል ብልጽግና ሳሰለጥናቸው ቆየው ያላቸው እነዛ የፓራ ኮማንዶ የሚል ስያሜ የተሰጣቸው ሰዎች ደግሞ በግልጽ ህፃናትና አንዳንዶቹ ደግሞ ታዳጊዎች እንደሆኑ መታየቱም የሚታወስ ነው። አሁን ደግሞ የብልጽግናው የኮማንዶ ጦር ፋኖ በታዳጊዎች ተዋጋኝ የሚል ሪፖርትን ይዞ ወጥቷል። በሌላ በኩል የሰራዊቱ ሌላኛው ክፍል ምስራቅ ህዝብ በበኩሉም በኦሮሚያ ክልል ጦርነት ውስጥ እየተሳተፈ መሆኑን በገለጸበት መግለጫው አልሻባብ ወደ ሀገራችን ሰርጎ ገብቷል ይላል። ብልጽግና ከአንድም ጎረቤት ጋር ጥይት ተታኩሽ አላውቅም የሚለውን በኩራት በሚያቀርብባቸው ባለፉት ዓመታት የኢትዮጵያ ሉዓላዊነትን ከጣሱ በርካታ ጎረቤት ሀገራት ባሻገር አልሻባብም አንዱ እንደነበር የሚታወስ ነው። ከእንዲህ ያሉ አካላት ጋር ሁሉ ተታኩሽ አላውቅም የሚለውን በክብር የሚያነሳው ብልጽግና ከጥቂት ጊዜ ወዲህ ደግሞ ይህን አልሻባብን እየጠራም ክስ ማቅረቡ የተለመደ ይመስላል። ከሳምንታት በፊት የኦርቶዶክስ ቤተክርስቲያን ቄሶችን ጭምር በአዲስ አበባም የብልጽግናው ሰዎች አስረው ከአልሻባብ ጋር በመስራት የሚለው ክሳቸው ብዙዎችን ማስገረሙ አይዘነጋም። የሆነ ሆኖ አሁን ደግሞ የምስራቅ እዝ የኮር አዛዥ የሆኑት ብርጋዴር ጀነራል ፈይሳ የለም በኦሮሚያ ክልል ምዕራብ ሐረርጌ ዞን አንጫር የኦሮሞ ነጻነት ጦር እንደመሰሰን ብለው ከዚህም ባሻገር ከሁለት ቀናት በፊት ድንበር የተሻገሩ የአልሻባብ ሰርጎ ገቦችን ያዝን ሲሉ ገልጸዋል። በአማራና ኦሮሚያ ክልሎች አመራሮች የተገደሉባቸው የድሮን ጥቃቶች የደረሱበትና ሰላማዊ ነዋሪዎች ለህልፈተ ህይወት የተዳረጉባቸው ውጊያዎች መደረጋቸው ተሰማ። በምርጫ ማግስት ወደ ፋኖ ኃይሎች መገኛዎች የሚደረግ ዘመቻ በሚል ስምሪት ከሚሰጡት አዛዦች መካከል አንዱ የሆኑት ሌትናንት ጀነራል መሐመድ ተሰማ ጦርነቱ ተጠናክሮ የሚቀጥል ነው ብለዋል። የፋኖ አመራሩ ደግሞ በአገዛዙ ፕሮፓጋንዳና በአቡዳቢ የድሮን ጥቃቶች የሚቆም ትግል የለም ብለው ትብብሮች ግን ይጠናከራሉ ሲሉ ተሰምቷል። የ4 ኪሎ መንግስት 5 ተጨማሪ የመግደያ ዓመታት ሰጥተውኛል በሚል ካወጀ ማግስት ጀምሮም የጦርነት ፕሮፓጋንዳ ሚዲያዎቹን የሰራዊት ስምሪት የጦር ክፍሎችን ዛቻ የሹማምንቱን አንደበቶችን የሞሉ ተግባራት ሆኗል። በአማራና ኦሮሚያ ክልል ውስጥ ባለፉት ተከታታይ ቀናት የተደረጉ ውጊያዎች ደግሞ በቢሊዮኖች ዶላር የሚጠይቁ ካፒታሎችን ጭምር አጥፎ እየተዋጋ እንደሚቀጥል ያሳወቀው ስርዓት ማሳያዎች ይሆናሉ። በኦሮሚያ ክልል ሰሜን ሸዋ ደራ ቀጠናና በወለጋ የተለያዩ ስፍራዎች ከታጣቂ ኃይሎች ጋር የተደረጉ ውጊያዎች በድሮን ጥቃት ጭምር የታጀቡም ናቸው። ሶስት ኃይላት ማለትም የኦሮሞ ነጻነት ጦር፣ የፋኖ ኃይሎችና የአገዛዙ መደበኛም ኢ መደበኛም ኃይሎች የሚንቀሳቀሱበት የደራ ቀጠና ያለፉት ተከታታይ ቀናት ሁነትም አሳዛኝ ገጽታ ያለው ነው። ትናንት አባዶ ኢሉ ጎደ ጫፌም እንደዚሁም ጉዶ መስቀል አቅራቢያን ጨምሮ የተፈጸሙ የድሮንና የከባድ መሳሪያ ጥቃቶች በቁጥር በርካታ የተባሉትን ሰለባ አድርጓል። በተመሳሳይ በተለያዩ ስፍራዎች የተደረጉ የተኩስ ልውጦችም እስካሁን ቁጥራቸው በውል ያልታወቁ ሰዎችን ለህልፈተ ህይወት መዳረጋቸውን ከአካባቢው የወጡ መረጃዎች ያመለክታሉ። በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያ ደግሞ በአመዛኙ ሰራዊቱ ወደ ፋኖ ኃይሎች መገኛ በማሰማራት የሚከናወኑ ሆኗል። በማዕከላዊ ጎንደር ከጎንደር ቅርብ ርቀት ባለው የምስራቅ ደንቢያ ሮቢት አካባቢን ጨምሮ እስከ ጎርጎራ ባለው ቀጠና ትናንት የተደረገው ውጊያ ስምሪትን በወሰደው የአገዛዙ ኃይል እንደዚሁም በፋኖ ኃይሎች አመራሮች ጭምር የህይወት ዋጋን ያስከፈለ እንደሆነ ታውቋል።
የፋኖ በአካባቢው የሚገኙ ታጣቂዎችን የሚያስተባብሩ ግለሰቦችም ከተገደሉት ውስጥ መሆናቸው ነው የተሰማው። የመከላከያ ሰራዊቱም ይህንን አውደ ውጊያ በተመለከተ መግለጫ አሰራጅቷል። አማራ አሸናፊ ያላቸውን ግለሰብን ጨምሮም 9 የፋኖ አመራሮች እንደመሰስኩ በሚል ወይና ማርያም ተብሎ በሚጠራ ቦታ አደረኩት ባለውጋም በርካታ የጦር መሳሪያን ማረኩ የሚል ማብራሪያ የቀረበውም ከብርሃኑ ጅራው መስሪያ ቤት ነው። መሰል ዘመቻዎች በጎጃም ቀጠናም ከአማኑኤል ወደ ደብረ ቀለሟ ባመራ የብልጽግናው ጥምር ኃይል በሞጣ ስተሪዮና ደጋዳሞት የተለያዩ አቅጣጫዎች እንደዚህ ውጊያዎች መደረጋቸውም ተነግሯል። በደቡብ ጎንደር እስቴ ክምር ድንጋይ፣ በወሎ ቀጠና ከጎቤ አቅራቢያም በወራይሉ ገጠራማ ስፍራዎች በተመሳሳይ ወደ ፋኖ ኃይሎች መገኛዎች ስምሪት ተሰጥቶ የተኩስ ልውጦች ተመዝግቧል። በክልሉ የሀገሪቱ ወጣቶችን የማጋደል ፕሮጀክት ለ3 ዓመታት ካስፈጸሙ ወታደራዊ አዛዦች መካከል አንዱ የሆኑት የምስራቅ እዝ አዛዡ ሌትናንት ጀነራል መሐመድ ተሰማም መንግስታችንን ለማፍረስ የሚጥሩ አካላትን አላማ ምን አስቀርተነዋል ይላሉ። በሌላ በኩል ደግሞ አሁንም ጦርነቱ ተጠናክሮ እንደሚቀጥል ያነሱና ጠላቶች እየተባበሩብን ነው በሚል ይከሳሉ። በእርግጥ የውስጥም የውጭም ጠላቶች እየተቀናጁ ነው፣ አደጋንም ይዘው እየመጡ ነው የሚለው በ4 ኪሎ አገዛዝ ሹማምንትም በተላላኪዎቻቸውን በኩል የንግግሮቻቸው ሁሉ ማሟሻ ሆኖ የሚሰማ ጉዳይ ሆኗል። የፋኖ ኃይሎች ቃል አቀባይ አስረስ ማረም በአገዛዙ መሰል ፕሮፓጋንዳም በተባበሩት አረብ ኤሚሬቶች ድሮንም የማይቆም የትውልድ ትግል ላይ ነን ይሉና ትብብር የምናደርገው ደግሞ ማሸነፍን ስለምንሻ ነው ሲሉ ይገልጻሉ። ጥርጣሬ ውስጥ መገባት የሌለበት ነገር የአማራን ህዝብ የህልውና ጥያቄዎችና አጀንዳዎች ኮምፕሮማይዝ በማያደርግ መንገድ ከየትኛውም ኃይል ጋር ከመተባበር የሚያቆመን ነገር የለም። ማሸነፍ እንፈልጋለን። ልናጌጥ አይደለም ጠመንጃ የተሸከምን የመሞት ሱስ ኖሮብን ወይም ደግሞ መሞት መስዋዕትነት መክፈል የ40 ቀን እድላችን ሆኖ አይደለም። ዛሬ የግል ህልማቸውን እየተው በርካታ ወጣቶች በየአውደ ውጊያው እየወደቁ ያሉት ህዝባቸውን ነፃ ሊያወጡ ነው። ጊዜው የሚፈቅደውን ማንኛውንም ትብብር ማንኛውንም ስልታዊ ትብብር ማድረግ ተገቢ ነው። አቅማችንን እናውቃለን፣ ልካችንን በሚገባ እንረዳለን። ሀገር እንዴት መገንባት እንደምንችል ደግሞ ከአባቶቻችን ታሪክ እየተማርንም ጭምር ነው። እነኚህ ትብብርን የሚነቅፉ ሰዎች ትናንት አብይ አህመድ ለፕሬዝዳንት ኢሳያስ አፈወርቂ ቀለበት ሲያስር ቆመው ይጨፍሩ የነበሩ የኤርትራን ሰንደቅ ዓላማ በአዲስ አበባ ጎዳናዎች ሰቅለው ይጨፍሩ የነበሩ ናቸው። ከአማራ ሊቃን ጋር ሂሳብ አወራርዳለሁ ብሎ ከፎከረው ጌታቸው ረዳ ጋር ከሱ ጋር የፖለቲካ ምክር የሚመክሩ ሰዎች ናቸው ዛሬ ስለ ትብብር ሊመክሩ ሊተቹን የሚነሱት። ይህ በእንዲህ እንዳለ የመከላከያ ሰራዊቱ ሁለቱ መግለጫዎች እያነጋገሩ ናቸው። የመጀመሪያው በኦሮሚያ ኦላል ሊደመስስ የተላከው ሰራዊት አልሻባብን ያዘ ይላል። ሌላኛው ደግሞ በአማራ ክልል የተሰማራው ኮማንዶ ጽንፈኛው ህጻናት ተዋጊዎችን አሰለፈብኝ ያለበት ሆኗል። በሰሜን ሸዋ ዞን እድሜያቸው ያልደረሱ ታዳጊዎችን ፋኖ አሰልፎ እየተዋጋ ነው የሚለው መግለጫ ያወጣው በሹማ ብደታው የኮማንዶና አየር ወለድ የጦር ክፍል ነው። እንዲህ ያለው መግለጫ ታዳጊዎች ባይዋጉም ህጻናት በአውደ ውጊያ በቀጥታ ባይሳተፉም ጦረኛ ትውልድ እንዲፈጠር እየሆነ ነው የሚለው ከዚህ ቀደምም በናረጋ ከበደ ጭምር ይነገር የነበረ ነው።